የአቶ ጌታቸው ረዳ ፕሬዝደንትነት ሊያበቃ ጥቂት ቀናት በቀረበት ወቅት እዚህ ርዕዮት ላይ ቃለ ምልልስ ሲያደርጉ የጌታቸው አስተዳደር ሳቦታጅ በማድረግ ረገድ ያንተ ሚና ትልቅ እንደነበረ እዚህ ተናግሮ ነበረ። ምን ያክሉን እንደምትቀበለው አላቅም፣ ግን አሁን ያነሳቸው ብዙ ነጥቦች ያኔ አቶ ጌታቸው ካነሳቸው ጋር የተመሳሰሉ ናቸው። በፓርቲው ያለ አሰናካይነትና አደናቃፊነትና አቶ ጌታቸው በዛ መልኩ ከመቀለ ተገፍቶ በመሄዱ ባድ ፕሬሲደንስ ሴት ያረክ ይመስልሃል? የሚጸጽትህ ነገር አለ ወደኋላ ስታስብ? እኔ የሚጸጽተኝ ነገር የለም። አም ሶሪ ጌታቸው ብዙ ጊዜ ይከሰኛል፣ ግን ጌታቸው ጋር አልተወያየን። ጌታቸው ጋር ቁጭ ብለን እንትን ብንል ይሻላል የሚቻል ይመስላል። ስላወጡት እሱ ባለማውረድ እኔን ይጸጽተኛል ይላል፣ ሳቦታጅ አድርጎኛል ይላል፣ ብዙ ነገር ይላል። እኔ ደግሞ ይህን የሚመለከት ቀውስ ሲፈጠር ስልኩን አጥፍቶ ይጠፋል ይላል። ብዙ ስልጣን ሰጥቸው በእኔ ላይ የመንግስት መዋቅሩ ፓራላይዝ አድርጎታል ይላል። ስልክም አሁንም እኮ ብዙ አላነሳም። ያኔ እንደንትን አይደለም። ጌታቸው ጋር ጥሩ እያለውም ጌታቸው ጋር አሁንም ኢንፋክት አዲስ አበባቸውም ደውለው ያገኙ ፎርትናተር ብዙ ስልክ የማንሳት የመደወል እንትን የለኝም። ግን ያኔ እንደዛ ባለ መልኩ የሆኑ የታጠቁ ሰዎች ማህተም መንጠቃቸው፣ ጽህፈት ቤት መቆጣጠራቸውና የመሳሰሉ ነገሮች መሆናቸው ያ እዛ በህወሓት ውስጥ በኋላ የገነገነው አይነት ስልጣንን ከማንም ጋር ያለመጋራትና በራስ መንገድ ብቻ የመሄድን ነገር የበለጠ ኢኔብል ያደረገ ይመስልሃል ወደኋላ ስታየው? በትክክል አርጓል። ይሄኛው ኢቨንቹዋሊ ቲፒኤልኤፍም አይጠቅመውም። ሰራዊትን በተለይ በጣም ጎቶታል። የኮር ውሳኔ ስህተት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? እንደዚህ አይነት ድጋፍ የለኝም። በወቅቱ ተቃውሞህን አቅርበሃል? ደግፏል ነበረ የኛ መረጃ? እኔም አልደገፍኩትም። አንደኛው በጣም ከፍተኛ ትንሽ አላደል ሰራዊት እኮ የነበረው ክብር በጣም ከፍተኛ ነበር በህዝቡ። አንድ ሰራዊት በራሱ ጋር የነበረው እንትን በጣም እኔ መረጁ በሰራዊትና በፓርቲ መካከል ጥሩ ውጤት ያወጣ አይመስለኝም። አሁንም ጥሩ አይመስለኝም። ታሪክ ደግሞ የበለጠ እንትን ያደርገዋል። ቲፒኤልኤፍ ያኔ ጠቅሞት ሊሆን ይችላል። ኢቨንቹዋሊ ግን ቲፒኤልኤፍ ራሱንም ነው